ሰርን እና የሲክሬት ሶሳይቲ። ሰርን የአውሬው መሳሪያ ከዓለም ጀርባ ሆኖ ምን እየሰሩ እንደሆነ በዝርዝር እናያለን። ሰላም ለእናንተ ይሁን ውድ የአንሶድ ቤተሰቦች። የሰው ልጅ የመጀመሪያ ግኝቱ እሳት ነበር። እሱንም ሁለት ድንጋይ በማጋጨት ነበር ያገኙት እና እሳት የቱ ጋር ይገኛል? ድንጋይ ውስጥ ወይስ አየር ላይ? በአጠቃላይ ነገሮችን በማጋጨት የሆነ የተደበቀ ኃይል እንዳለ የሰው ልጅ ካወቀ ቆይቷል። በዚህ ዘመን ሰርን መሬት ውስጥ በተቀበረ 27 ኪሎ ሜትር የሚጠጋ ርዝመት ያለው ቀለበታማ ቱቦ ውስጥ በብርሃን ፍጥነት በሁለት አቅጣጫ የሚጓዙ ቅንጣቶችን በማጋጨት የአጽናፈ ዓለምን ሚስጥሮችን ያጠናሉ። ሰርን የዚህን አይነት አካሄድ በመከተል እየሰራ ነው። የአጽናፈ ዓለምን ትንንሽ ቅንጣቶችን በማጋጨት አቶሞችን ብቻ ሳይሆን የሥርዓቱን መሰረቱንም ያናውጣሉ። ሥርዓቱ ሲናወጥ አንዳች ሚስጥራዊ ነገር ይከሰታል ብለው ያምናሉ ወይም ይከሰታል። የሰው ልጅ ያልደረሰበትን አዲስ ዕውቀት ወይም አዲስ የኃይል ምንጭ እናገኛለን ብለው የተፈጥሮ ሚዛንን በማዛባት አዳዲስ ክስተቶችን ይፈጥራሉ። ሰርን በዓለም ላይ ታላቁ የፊዚክስ ምርምር ማዕከል ነው። በ1954 ተመስርቶ በስዊዘርላንድ እና በፈረንሳይ መካከል ይገኛል። ታላቁ የፊዚክስ ሳይንስ ማዕከል አዳዲስ ነገሮች ላይ ምርምር የሚያደርግ በተፈጥሯዊ ሕጎች ላይ የሚሰራ ነው። በ2012 የሂግስ ቦሶን ጋድ ፓርቲክል አግኝቻለሁ በማለቱ ዓለም በብላክ ሆል ልትዋጥ ነው ብለው ነበር። ከዛም 2012 የሚል ፊልም በመስራት ዓለምን መጥፋት እስከ ማሳመን ደርሰው ነበረ። እንግዲህ የአንድ ወቅት ዜና ነበረ። ብዙ ታዋቂ ሰዎችም ወደ አፍሪካ ሊመጡ ነው እየተባለ ዜና ተሰርቷል። ምክንያቱም ፊልሙ ላይ መጨረሻ የምትተርፈው አፍሪካ መሆኗን ያሳያል። ፊልሙ መጨረሻ ላይ ወደ አፍሪካ ሲጓዙ የሚያሳይ ነበር ምስሉ። ስለዚህ በዛ መሰረት ህዝቡን በጣም ሲያስጨንቁት እንደነበር የአንድ ወቅት ታሪክ ነው። በሌላ በኩል ደግሞ አሁንም እየጠፋን ነው፣ ለኛ ስለማይታወቀን ነው እንጂ እየጠፋን ነው ብለው የሚያምኑ ብዙ ሰዎችን አፍርተዋል ማለት ነው በየሀገሩ። ጋድ ፓርቲክል ተብሎ የሚታወቀው በላርጅ ሃድራን ኮሎራይደር ወይም ኤልኤችሲ የተባለውን ትልቁን ፓርቲክል አማካኝነት እንደተገኘ ይናገራሉ። በዚህም አማካኝነት ሰርን የሌላ ዓለም መቃኛ ወይም ፖርታል እየከፈተ ነው። ሰዎች በኤልኤችሲ ያለውን ትልቅ የአቶም ሙከራ ወደ ሌላ ዓለም በመክፈት ይገባል ብለው ይናገራሉ። ወይም በተለይም ፓራላል ዩኒቨርስ ወይም ዳይሜንሽን ጃምፕ እንደሚፈጠር ያስባሉ ማለት ነው። በጣም ብዙ ሰዎች ሰው ማወቅ የሌለበትን ዕውቀት እየፈለጉ እንደሆነና የዓለም አፈጣጠር ሚስጥር እየፈለጉ እንደሆነ ይነገራል። ይህ እንግዲህ በስፋት ከመሬት ውስጥ በሚደረጉት ምርምር ዓለም ላይ ችግር እንዲፈጠር የሚደረጉ መሆናቸውንም እንዲሁ ምሁራን ይናገራሉ። ወይም የተለያዩ ሳይንቲስቶች ይህንን ነገር ያወግዛሉ ወይም ይህን ምርምር ይከለክላሉ። ወደ ዋናው ሐሳባችን ስንመጣ ሰርን ከኛ ጀርባ ምን እየሰራ ነው የሚለውን እስኪ እንይ። ሰርን ለሰይጣን የሚሰራ ድርጅት ነው። ይህም በዋናነት የተጠቀመውን የ666 ሎጎ እና የሺቫ ስታቹን በማየት ብቻ እንረዳለን። ሎጎውን ስናይ የኢሉሚናቲ ወይም ዘ ሲክሬት ሶሳይቲ የሚጠቀሙበትን 666 የሚለውን ቁጥር ይጠቀሙበታል ማለት ነው። ይህ ለሰይጣን የሚያገለግሉበት መሳሪያ አንዱ ስለመሆኑ እንረዳለን። በመጽሐፍ ቅዱስም በዮሐንስ ራእይ ላይ ጥበብ በዚያ ያለ አእምሮ ያለው የአውሬውን ቁጥር ይቁጠረው፣ ቁጥሩም የሰው ቁጥር ነውና ቁጥሩም 66 ይላል። ስለዚህ ቁጥሩ የአውሬ ቁጥር ነው እያለን ሰው ለምን ሰርን ካልጠፋ ቁጥር ወይም ሎጎ ይህንን ሊጠቀሙ ቻለው የሚለውን እንግዲህ መመርመር ነው ማለት ነው። ስለዚህ የአውሬው ቁጥር ነው። በመጨረሻም የሚሰራው በእውቀት መሆኑንም ይናገራል። ምክንያቱም ከቃሉ እንደምንረዳው አእምሮ ያለው ይላል። ስለዚህ በእውቀት እየሰሩ እንደሆነ በሚስጥር እየሰሩ እንደሆነ ግልጽ ነው። ስለ ሰርን የወጡት መረጃዎችና ይሰራል ተብሎ የሚታመነውን በዝርዝር እንይ። መጀመሪያው እንግዲህ የብላክ ሆል መፈጠር ሴራ ነው። ሚኒ ብላክ ሆል በመፈጠር ዓለምን ለማጥፋት ተቀርባለች እና ምድርን ትናወጣለች ብለው ያምናሉ። የፖርታል መክፈት ይህ ሐሳብ እንግዲህ ሰይጣንን ወይ መናፍስቱን ኃይል ወደዚህ ዓለም ወዳለንበት ዓለም የመጥራት የመሳብ ቴክኖሎጂ ወይም ደግሞ ስራ ነው ብለው ብዙዎቹ ያምናሉ። እርግጥ ነው ይህንንም በደንብ ራሳቸው እየሰሩበት ያለበት ሁኔታ ነው። በተጨማሪ ስለ ሺቫ ስናይ በግቢያቸው ውስጥ እንግዲህ ወይም በሰርን ድርጅት ግቢ ውስጥ የሺቫ ስታቹ ቆሟል። ይህን ስታቹ ደግሞ እንዴት እንደተረዱት ወይም ደግሞ ምን አይነት መልእክት አለው የሚለውን ስናይ ሺቫ የህንድ መንግስት በስጦታ እንደሰጣቸው ይገልጻሉ። ነገር ግን ሺቫ ከሚሰሩት ስራ ጋር የተያያዘ በመሆኑ እና በደንብ ፕሬዘንት ያደርገናል ብለው ስላመኑ ጭምር ነው ያቆሙት። እስኪ ሺቫ ማን ነው? ሺቫ በህንድ ሃይማኖት ሂንዱይዝም በውስጥ የሚገኝ ነው ወይም ሂንዱይዝም እምነት ውስጥ የሚገኝ ነው።
በሂንዱይዝም እምነት ውስጥ ደግሞ 3 አማልክቶችን እናያለን። ብርሃማ ፈጣሪ፣ ቫይሽኑ ጠባቂ ተደርጎ የሚመለኩ ሃይማኖቶች አሉ። በሶስተኛ ደግሞ ሺቫ ነው፣ የጥፋትና የአዲስ ፍጥረት አምላክ ይላል። ሶስቱም አማልክቶች ደግሞ ትሪሙርቲ ተብለው ይታወቃሉ። እንግዲህ ይህ በህንድ ሂንዱይዝም ሃይማኖት ውስጥ የሚታሰበው ነው። ስለዚህ ሺቫ የጥፋትና የአዲስ ፍጥረት አምላክ ከሆነ ሰርን ምን አጥፍቶ ነው አዲስ ነገር የሚያመጣው? ቤተሰቦች በዚህ ዓለም የምንጠቀመው እያንዳንዱ ምልክት ልንሰራው ስላሰብነው ስራ ሊገልጽ እንደሚገባ ሁላችንም እናውቃለን። ሁሉም ምልክቶች ሰብሚላል ሜሴጅ አላቸው። ስለዚህ ሰርን ስለሚሰራው በሚጠቀማቸው ምልክቶች እየነገረን እንደሆነ ግልጽ ነው። ጊዜው ዕውቀት ስለሆነ ያወቁ ብቻ ይጠነቀቃሉ። አንድ ነገር ማወቅ ያለባችሁ በዚህ ምድር ላይ ባለማወቃችሁ አትድኑ። ሰው አለማወቅ እንደማያድን እንደማያተርፍ ተረድተን መመርመር ይኖርብናል ማለት ነው። በዓለም ላይ የትኛውንም ድርጅት ብታዩ የሚጠቀሟቸው ሎጎዎች ስለሚሰሩት የሆነ ነገር ይነግረናል። ምክንያቱም ሎጎ ክሬት ስናደርግ ወይም ለራሳችን ምልክት ስናስቀምጥ አትሊስት ምልክቱ ስለኛ ስራ ሊገልጽ ይገባል። ሰው ሰርንም ይህንን ስታቹ ሲያቆም እኔ የምሰራው እንደዚህ ነው ብሎ እየነገረን ነው። ስለዚህ በአፉ እኔ የምሰራው ለዓለም ጥቅም ነው ምክንያቶችን ቢነግረንም ምልክቱ ግን እየነገረን ያለው ዋናው መልእክት ምን እንደሆነ መረዳት እንችላለን ማለት። ብዙዎቹ እንግዲህ ሰርን ብዙ ጥፋትን ያመጣል ብለው የሚያምኑትን ደግሞ እንይ ብላክ ሆል መፍጠርን በኢትዮጵያውያን እንግዲህ ሃይማኖቶች አስተምሮ ደግሞ ብላክ ሆል ሰው ልጅ መፍጠር ይችላል የሚለውን ጥያቄ ውስጥ በማስገባት እንድታዩ ትፈልጋለሁ። ፖርታል መክፈት ወይም ደግሞ ሌላ ዓለም መክፈት፣ ይህ የሰይጣን የመናፍስቱን ዓለም ከእኛ ካለንበት ጋር የማገናኘት ወይም እነሱን የመሳብ ስራ እየሰሩ ነው፣ ዓለምን በመናፍስት ሊያስወርሩ ነው የሚሉ አንዳንድ ደግሞ የኮንስፒሬሲ አጥኚዎች ደግሞ ይገልጻሉ። በተጨማሪ ጊዜን መመለስና ፓራል ዩኒቨርስን መለወጥ ይችላሉ የሚል ስጋት አለባቸው አንዳንድ ሳይንቲስቶች። መጀመሪያ አስተሳሰቡን ለዓለም ሕዝብ ካሰራጩ በኋላ መልሰው ስጋት የሚፈጠር ስራ እየሰሩ መሆኑን በሌላ መንገድ ሊነግሩን ይሞክራሉ። ይህ ምንድነው? መጀመሪያ የሌለን ነገር አለ ብለው ይነግሩናል። ለምሳሌ ተመሳሳይ ዩኒቨርስ አለ፣ ጊዜ መመለስ እንችላለን የሚለውን እንግዲህ በመንፈሳዊ አስተምሮቶች ላይ የለም። ሰው ይህንን እንደሚችሉ መጀመሪያ ያሳምኑናል። ሰው ከፈጣሪ ከነጠሉን በኋላ በእነሱ እንደምንተማመን ወይም በእነሱ እንደተገዛን ካረጋገጡ በኋላ ደግሞ በሌላ መንገድ የስጋት ወሬዎችን ይነግሩናል። ለዚህ አእምሯችን እንዲጨነቅ ትኩረት እንዳናደርግ ወደ ፈጣሪ እንዳንዞር በእነሱ እርዳታ ላይ የተመሰረተ እንዲሆን ህይወታችን ያደርጉታል ማለት ነው። ይህንንም በተለያዩ ዘመናት ሊያሳዩን ሞክረዋል ማለት ነው። በመሬት ውስጥ በሚያደርጉት የቅንጣት የማጋጨት ሂደት እሳተ ገሞራን ስርዓት ላይ ትልቅ ተጽዕኖ በማድረግ በፈለጉት ሰዓትና ጊዜ ፍንዳታ በማስነሳት እንግዲህ ዓለምን እያሸበሩ በተለያየ መንገድ እየሰሩ እንደሆነ ይገለጻል። በተጨማሪ እንግዲህ እሳተ ገሞራዎችን በማፈንዳት የሲኦልን በር ያለ ጊዜው ለመክፈት የሚያደርጉትን ስራ ዓለም የሚያውቀው እውነት ነው። በእሳተ ገሞራ ፍንዳታ ወቅትም የማይታወቁና የተደበቁ ማዕድናት ይወጣሉ። በተጨማሪም ህዝብ ለመቀነስ የሚያግዛቸውን አዳዲስ ባክቴሪያዎችን ደግሞ ያገኛሉ ማለት ነው። እዚህም ተመሳሳይ ነገሮችን ለማግኘት ተግተው እየሰሩ ይገኛል። በቅርቡ የአፋር እሳተ ገሞራ ፍንዳታ አንዱ ምክንያት ሊሆን ይችላል ተብሎ ይገመታል። በተጨማሪም ኤርታሌ የሲኦል በር ነው ተብሎ በብዙሃን ይታመናል። ለዚህ በተደጋጋሚ እየመጡ ጉብኝት ያደርጋሉ፣ ጥናት ያደርጋሉ። ይሄ ነገር በጣም የሳባቸው እንደሆነና በጣም ወሳኝ ቦታ እንደሆነ ለነጮች የማይካድ ነገር ነው። ሰርን ለሰይጣን ዙፋን ወይም መምጣት እየሰራ መሆኑ ይታወቃል። ፈጣሪ የተሰራበትን ወይም ፈጣሪ እንዴት ኤግዚስት አደረገ በሚለውም ጭምር እየተመራመሩ ያሉ ደፋርና የሰይጣን አሽከር የሆኑ ሳይንቲስቶች ስብስብ ነው። ነገር ግን የሰው ልጅ ምንም ያህል ዕውቀት ቢኖረው እግዚአብሔርን ስልጣን መገዳደር አይችልም። ምክንያቱም ሁሉን የፈጠረ የዕውቀትም የጥበብም ፈጣሪ እሱ ራሱ ሆኖ ሳለ የሰው ልጅ በጠፋው ተስፋ በሌለው ሰይጣን ተታሎ እንግዲህ እግዚአብሔርን ስልጣን በመውሰድ ሰይጣንን ከእስር እናስፈታለን እሱ ይግዛን ብሎ በፈጣሪው ካመፀ ዘመን ተቆጥሯል። የሚገርመው ሰይጣን ራሱ ያውቃል ከእግዚአብሔር ውጭ ማንም ሊፈታው እንደማይችል ያውቃል። ነገር ግን የሰው ልጅ በማታለል ከአምላኩ በመነጠል በመጨረሻው ዘመን ወደ ሲኦል ብቻውን ላለመውረድ የሚያደርገው ሴራ መሆኑን የሰው ልጅ አልተረዳውም። ለዚህም ምክንያት ተደርጎ የሚወሰነው እንግዲህ ለዘመናት በአሜሪካና በአውሮፓ እምነት የለሽ በሳይንስ የሚያምን ማህበረሰብ በመፍጠራቸው ነው። እኛ ግን ከዘፍጥረት እስከ ዘመን ፍጻሜ ሁሉም ነገር ተጽፎ የተሰጠን እድለኛ ሰዎች ነን። ባለማወቅ የምናጠፋው ነገር እንግዲህ ወደ ሲኦል ሊመራን ይችላል። ለዛ ነው በኦርቶዶክስ ተዋሕዶ ቤተክርስቲያን ሳናውቅ በስተት አውቀን በድፍረት የሰራነውን ኃጢአት ይቅር በለን ተብሎ የሚጸለየው። ስለዚህ ከቃሉ እንደምንረዳው ሳናውቅ በስተት የሚለውን
ስናይ አለማወቅ ስህተት መሆኑን ያስረዳናል ማለት ነው። ስናውቅ እንተጋለን፣ ስናውቅ የፈጣሪን ስርዓትና ትእዛዛትን እንጠብቃለን፣ ስናውቅ ሌሎችን እናተርፋለን። በአጠቃላይ ስናውቅ ለነፍሳችን መዳን ይሆናል ማለት ነው። በዚህ ምድር ላይ እየሆነ ያለው እያንዳንዱ ነገር ያለ ምክንያት አይደለም የሚሆነው። በኦርቶዶክስ ቤተክርስቲያን አስተምሮ እንግዲህ አለማወቅ ስህተት ነው እየተባለ ነው። ሁሉንም ነገር ደግሞ በስጋዊ አይን ብቻ ማየትም የለባችሁም። የኛ ትልቁ ችግራችን ምንድነው? ስጋዊ ብቻ ነው። በእጃችን የያዝነውን ኮምፒውተር፣ ስልኮችን፣ መኪና፣ ቤት እሱም በምናይበት አይናችን ብቻ ሳይሆን በመንፈሳዊ አይናችንም ደግሞ ነገሮችንም ማየት መልካም ነገር ነው። ስለዚህ እንደዚህ አይነት ነገሮችን ለማዳበር ደግሞ በጣም ማወቅ መመርመር ያስፈልጋል ማለት ነው። በዚህ ልክ ራሳችሁን እንድታዘጋጁ ከወዲሁ መልእክቴን አስተላልፋለሁ። በአጠቃላይ ጥሩ ቆይታ ነበረን ውድ የአንሶር ቤተሰቦች። በሌላ ሐሳብ እስክንገናኝ ቸርን ሰንብት።